ሀገራችን ቁልቁል በመድፋት ለአንድ ደቂቃ ማለት ነው። አመሰግናለሁ። ይበቃል። እሺ ዋና ሳጅን ወርቄ ዋና ሳጅን እንየው ሞላን ከልብ እናመሰግናለን። ከዚህ በመቀጠል ያው እኔ ባንዲራው ግርማ ይባላለሁ። የአራተኛ ደጃዝማች ኮር ህዝብ ግንኙነት ነኝ። ከዚህ በመቀጠል ደግሞ ከጎን ያሉ አመራሮችን አስተዋውቃችሁና መድረኩን እነሱ ይመሩታል ማለት ነው። የመድረኩ ዋና ዓላማው ዛሬ ላይ አርበኞች ክፍለ ጦር ከጥንት የመሰረቱት ዋና መስራቾች የነበሩት ነገር ግን ጥቃቅን በሆነ ጉዳይ ላይ ተነስቶ ከሁለት ሆኖ የነበረ የዓላማ ልዩነት ሳይሆን የነበረን የሀሳብ ልዩነት፣ ይሄ ሀሳብ ልዩነት ደግሞ ወደ አንድ መጥቶ ዛሬ ላይ ትውውቅ ነው። ስለዚህ ይህን ትውውቅ በኋላ እነሱ ከግራና ቀኝ ያሉ አርበኞች እነሱ ገለጻ ያደርጉላቸዋል። የመጀመሪያ ስናስተዋውቅ ሻለቃ አንተነህ ድረስ የአርበኞች ክፍለ ጦር አንደኛው ክንፍ ሲመራ የነበረ ሻለቃ ወይም አርበኛ ብርሃኑ ነጋ አንደኛውን ክንፍ ሲመራ የነበረ ሁለት ወንድማማቾች አንድ ዓላማ ያላቸው። ስለዚህ እነዚህ በአንድ ነው ዛሬ አንድ የነበረው የድሮ አርበኞች ታጋዩ አንድ ላይ ሆኖ ትውውቅ እንዲፈጠር ልዩነት የለውም። ታጋዩ እንኳን ከኛ በፊት ነው ከሁሉ በፊት ነው የተገናኘው። ማንንም ሳይለው ከዚህ በፊትም ሲሞት ሲቆስል የነበረ ስለነበር አብሮ የደማ አብሮ የቆሰለ ስለነበር ይህ ታጋይ አንድ ላይ ሆኖ ቆይቷል እዚህ። ነገር ግን ዛሬ ላይ የበለጠ ትውውቅ ለማድረግ ነው። የሌሉ ብርጌዶችንም ቀጣይ ትውውቅ ይደረጋል። ምክንያቱም ግዳጅ ላይ ያሉ ብርጌዶች ይኖራሉ። በኋላ ሻለቃ አንተነህ ድረስም ሻለቃ ብርሃኑ ነጋም ግልጽ ያደርጉላችኋል ማለት ነው። እነሱ እነማን ናቸው የሚለውን ምን ያህል ብርጌዶች ናቸው አንድ ላይ ዛሬ ተዋሃዱ የሚለውን ነገር ግልጽ ያደርጉላችኋል። ቅድም ባስተዋወቅኳችሁ መሰረት አድርገን እኔም ሌላ ተጨማሪ ስራ ስላለኝ ለነሱ ነው የምሰጠው። በዋናነት እንግዲህ ይሄ ክፍለ ጦር አርበኞች ክፍለ ጦር አንዱ ነው። እስኪ ለዚህ ለዛሬ ለደስታችን እስኪ አንድ የሞራል ስጡልን። በጣም እናመሰግናለን። በጣም እናመሰግናለን። በጣም እናመሰግናለን። አንዴ ይደገም። አዎ ይሄን ካልኩ እነሱን ጋብዝና እነዚህ የክፍለ ጦር አመራሮች ቀጣይ ደግሞ ለትውልድ አስረካቢዎች መቼም በቅብብሎች ነው ትግል በባህሪው ቅብብሎች ነው። አንዱ ሲተካ አንዱ እየተባባለ ነውና የሚሄደው። ቀጣይ ደግሞ ይሄን ያለውን ነገር ከሪፎርሙ ከምናምን ጋር ተያይዞ እና ሁለቱ አርበኞች ገለጻ ያደርጉልናል። በእኔ በኩል ይሄን ልበልና በእናንተ በኩል ተነጋግራችሁ ከሆነ አንዳችሁ ጀምሩ። ቅድሚያ በእኔ በኩል አመሰግናለሁ። እናመሰግናለን። እሺ ይታደረ እንግዲህ መጀመሪያው እንኳን ተገናኘ። እንግዲህ ባጭሩ አርበኛ ባንዲራው የመድረኩን ዋና ዓላማ ገልጿል። የመድረኩ ዋና ዓላማ እዚህ በፊት እዚህ በፊት በአንዳንድ ጥቃቅን ምክንያቶች በአብዛኛው ደግሞ በሶስተኛ ሰው በመሃል እየገቡ አባልና አባልም እያፈራቀቁ ከሌ እንዲህ ብሎሃል ከሌ እንዲህ ነው እያሉ የተለየ ልዩነትና የአጀንዳና የዓላማ ልዩነት ያለ በማስመሰል ለቀጠናችንም አጠቃላይ ለጎንደርም ለአማራም የትግል ተግዳሮት እንደሆነ ተደርጎ ሲነገር የነበረው ሁለት አርበኞች እየተባለ ሲነገር የነበረውን አንድ አድርገናል። ስለዚህ
ከበቀደም ከተገናኘንበት ቀን ጀምሮ ሁለት አርበኞች ሳይሆን ስንት አርበኞች ነው? ስንት አርበኞች ነው? አንድ አርበኞች። ስለዚህ ሁላችንም በትዕግስት በማስተዋል እዚህ ደርሰናል። አርበኞች ክፍለ ጦር በአማራ ፋኖ ጎንደር እዝ የመጀመሪያው የተመሰረተ በጎንደር አርበኞች በጎንደር የመጀመሪያው ነው በምስረታ። እዝ ሲመሰረት ኮር ሲመሰረት ግንባር ቀደም ነው። ትግል በማታገል ከዳዋ አዳኝ ሀገር ጀምሮ አርማጮን ይዞ አሁን እስካለንበት ቀጠና በጣም ሰፊ ቀጠናዎችን በመሸፈን ብዙ ተጋድሎች አድርጓል። አርበኞች ክፍለ ጦር ጀግኖች ከብርጌድ አመራሮች እና አርበኛ ሻንቆች ነበሩ። ሌሎችንም ጀግኖች እየገበረ እየሰበረ ወረዳ ከተማ የተቆጣጠረ ዞን ከተማ የተቆጣጠረ ክፍለ ጦር። ስለዚህ ይሄ በአንድም በሌላም ለትግላችን መሰናክል ሆኖ ቆይቷል። እኛ አሁን ከክፍለ ጦር ኮር ተመስርቶ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር አመራሮች አሉት። 4 አመራሮች አሉት። ቀጣይ 2 አመራሮች ደግሞ ውክልና ይኖራቸዋል። ጠቅላላ 6 ወይም ከዛ በላይ በኮር እናሳትፋለን። ከዛ በላይ እዝ ነው። አማራ ፋኖ በጎንደር ወይም በጎንደር እዝ ላይ ነው ያርበኞች 2 ሰው ነው ያለው። እኔና አርበኛ ብርሃኑ ነው ያለነው። በዚህ ደረጃ በማይጠቅም ቦታ ህዝባችን አባላችን ልንጠቅምበት በማንችለው ቦታ ልክ እንደ ማሟያ ጎደሎ መሙያ ተደርገን ውክልናችን ሳይታወቅ አባላችን ሳንመራ የኛ ልዩነት እየተቀነቀነ ባልተገባ መንገድ ትግላችን እየተደረጎመ ቆይቷል። ስለዚህ በዚህ ደረጃ በሚመጥነን ቦታ 2 ሰው ብቻ ሳይሆን 4 5 ሰው ለምን አርበኞች ክፍለ ጦር ያታገለ ነዋ። ሌላው ክፍለ ጦር እንዲመሰረት ምክንያት ነን እኮ እኛ ነን እኮ አታጋዮች ነን። ከቀጠናም ስፋት ከአባልም ስፋት ይሄ ነገ ከነገ በኋላ ከእናንተ ጋር ሆነን እናስተካክለዋለን። ነገር ግን የዚህ ውክልናችን በጣም ደካማ እንደሆነ ግን ማወቅ መቻል አለባችሁ። የኮር ውክልና ጠንካራ ነው። እሱንም እናስተካክለዋለን። ከዛ ባለፈ በክፍለ ጦር ደረጃ ወደ አንድነት ስንመጣ 14 ብርጌዶች ናቸው አንድ ላይ የሆኑ 10 ሲደመር 4 14 ብርጌዶች አሉ። አንድ ብርጌድ ጽናት ወልቃይት ጠገዴ በውሃ ምክንያት ያልገባለ ሀገረ ማዶ ስላለ፣ ሁለተኛው ዳኛው ወርቅነህ በአርበኛ ወደ ስምት የሚመራው ለዛሬ እንዲመጣ ተነግሮት ነበር፣ አልደረሰም ርቀት ቦታ ስላለ። ስለዚህ 14 ብርጌድ በተጨባጭ 2 ዲሽቃ አንድ ሌላ ዲሽቃ በቅርብ ቀን የሚገባ 3ኛ ዲሽቃ ማለት ነው። ከዛ ውጭ ያለንን ኃይልና ያለንን መሳሪያ ይዘን ቀጠናችን ዋና ማዕከላችን ከነበርንበት ቀጠና ከዳዋ ከአርማጮ ከሳንጃ ጀምሮ እስከ ሱዳን እስከ ጓዝ እስከ ተከዜ እስከ መተማ ይሄን ቀጠና ይዘን ከሌሎች ወንድሞቻችን ክፍለ ጦሮች ጋር ሆነን በኮራችን በዛችን እንታገላለን።
ማወቅ መቻል ያለባቸው። ስለዚህ እዚህ እንድንደርስ ብዙ ስራዎች ተሰርተዋል። ብዙ ወንድሞቻችን አግዘውናል በሀሳብ በቀናነት። አንዳንዱ ደግሞ ልዩነት ሊያቀብ ሰደው አራግቦት ይመጣል። ከሌማ እንደዚህ ነው አይሆንህም ይልሃል። ስለዚህ ከዚህ በኋላ አሉባልታ እንዳሰሙ፣ የሌላ ወሬ እንዳሰሙ፣ በቀጠና ጉዳይ እናንተ ኃላፊነት አለባችሁ። አሉባልታ የሚያለያይ ሳይሆን የሚያቀራርብ ነው መስማት ያለባችሁ። ስለዚህ በአጠቃላይ ከዛሬ ጀምሮ ትናንትም ከትናንት ወዲያም እንደነበረው የአርበኞች ክፍለ ጦር እንቅስቃሴ አንድ ላይ ነው። ዘመቻ መሪዎች አሉ። እነሱ በሚያዟችሁ ስራችን እንቀጥላለን። የሪፎርም ጉዳይ በአጭር ቀናት ሰርተን ክፍለ ጦሩን ሪፎርም እናደርጋለን። ለታጋይ ለትውልድ እናስረክባለን። እኛ ደግሞ በሚመጥነው ስራ እንሰራለን ማለት። ስለዚህ ለዛም ዝግጁ ሁኑ። በእኔ በኩል ሀሳብ ካለ እመለሳለሁ። ምናልባት አርበኛ ብርሃኑ ይጨርስና መጨረሻ ላይ ሀሳብ ካለኝ ተመልሼ እመጣለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እንዴት አደራችሁ? መልካም። እንግዲህ እግዚአብሔር እንግዲህ እንዲህ ሆነን አርበኞች አንድ ሆነን ለመሰባሰብ እሱ ቅዱስ ገብርኤል ፈቅዶት ስለተገናኘን ምስጋና ከፍ ያለና የላቀ ነው። ትልቅ ደስታ ተሰምቶኛል። የሁላችን ደስታም ነው። እንግዲህ ቅድም ሲባል እንደነበረው አርበኞች ክፍለ ጦር በጎንደር ክፍለ ሀገር የአማራ ፋኖ የጎንደር እዝ እንዲመሰረትም ግፊት ሲያደርግ የቆየ በጎንደር ክፍለ ሀገር ብርጌዶችን አሰባስቦ ክፍለ ጦር የመሰረተ ብዙ ክፍለ ጦሮችን የወለደ መሆኑ ሁሉም ታጋይ ሊያውቀው ይገባል። ዳዋ ሁነን እስከ ሁመት ሽንፋ ቋራ እና አርበኛ መላክ ስሜነ የሚመሩትን ሁሉ አጠቃሎ ሲያታግል የነበረ ተቋም እንደሆነ ትልቅ ኩራት ሊሰማችሁ ይገባል። አሁንም ስንገናኝ በስተን ጀግኖችን እየገበርንም ቢሆን ዓላማ ነውና ሞልተን በስተን ነው የተገኘ ነው። ስለዚህ ቅድም ሲባል እንደነበረው ሌላ ሰርጎ ገቦች ማን ይሄን በሁለት እየሰነጣጠቁ መዋጥ ያሰቡ ሰዎች ከሽፎባቸው ውጠናቸው። ስለዚህ የጥላቻ ዘር ሲዘር የነበረው ሁሉ መክኗል ማለት ነው። ቅድም ሲባል እንደነበረው ሁሉም ይሄ አርበኛ ይሄ ታጋይ እኛ ከላይ ሆነን ለሁሉም የተለያዩ የቡድን መሳሪያዎችን በማቅረብ የቆሰለን ለማሳከም የተሰዉትን ወንድሞቻችን በተለያየ መንገድ ለማድረግ ቤተሰቦቻቸውን ለማገዝ የማንቆፍረው ጉድጓድ የለም። ይህን ኃይል አርበኞች ክፍለ ጦር እዚህ በኋላ ቅድም ሲባል እንደነበረው ሁለት ብርጌድ በተለያየ ምክንያት በስራ ጫና እዚህ ያልገቡ አሉ። ሰሞኑን እንዲገቡ ግፊት እናደርጋለን ማለት ነው። አርበኞች ክፍለ ጦር ቀጠናው ካምቡ ወደቡ ይሄ ነው። ከዛ በኋላ ሪፎርም ስለምናደርግ አሁን በቅርብ ሪፎርም ስለምናደርግ ትእዛዝ በክፍለ ጦሩ አመራርና ዘመቻ ትእዛዝ ሲሰጥ አኩሪ ገድል ሰርታችሁ አርበኞች እንድታሰኙ አደራ ማለትና ማሳሰብ እፈልጋለሁ። ከዛሬ ጀምሮ አርበኞች ክፍለ ጦር በአንድ ሳምባ ነው የሚተነፍሰው። ማንም ይሁን ማን የሆነ የተለያየ ችግር የውስጥ ለምሳሌ ምግብናን በተመለከተ የሆነ ነገር ካለ ለአመራራችሁ ለብርጌድ አመራራችሁ እንዲህ አይነት ነገር አለ ከተባለ
ሁሉን ነገር እኛ ችግሩን ለመካፈል ዝግጁ ነን። አደራ ማለት የምፈልገው አመራራችሁን አክብሩ። ማሳሰብ የምፈልገው የብርጌድ አመራር ተነስ ውጣ ካለ ምግብና እንኳን ቢኖርም አቋርጠህ መነሳት ልጨርሰው አይባልም። ይሄ እንደ መደበኛ ወታደር አይነት ቅርጽ እንድትይዙ አደራ ማለት ፈልጋለሁ። ከዛ ባሻገር በዚህ ቀጠና 5 ክፍለ ጦር አምስት ክፍለ ጦር አለ። ከ5ቱ ክፍለ ጦር በዲሲፕሊን በወታደራዊ ቁመና የተሻለ ብልጫ ለመውሰድ ሁላችሁ አመራርን ከብታችሁ እንድትሰሩ ለብርጌድ አመራሮች ማሳሰብ ፈልጋለሁ። ሪፎርሙን በቅርብ ቀን እናደርጋለን። እናንተ የወደዳችሁት እናንተ ያታግለናል የምትሉት መሪ ሪፎርም እናደርጋለን። ከታች እናንተ ስትጠነክሩልን ቅድም ሲባል እንደተባለው የአማራ ፋኖ አንድነት በጎንደር አሁን ደግሞ የአማራ ፋኖ ብሔራዊ ኃይል የውጭ ጉዳይ ምክትል መምሪያ ኃላፊ አሉኝ። ጥሩ ችግር የለውም። አርበኛ አንተነህ ድረስን የአማራ ፋኖ ብሔራዊ ኃይል ጥናትና ምርምር ችግር የለውም። እዚህ ከታች ያለው ከጠነከረ አንደኛ አርበኞች ክፍለ ጦር እንደተባለው በእዝ ደረጃ 4 እና 5 ውክልና መኖር መቻል አለበት። ሲቀጥል ደግሞ በእዝ ደረጃኛ ስንወከል ተጽዕኖ የምንፈጥርበት ተቋም ላይ ደግሞ መግባት አለብን ማለት ነው። ያም የሆነው ከዚህ በኋላ ከታች ያለው የእናንተ ሲጠነክርልን የተለያዩ ተጽዕኖ በኮር ደረጃ በእዝ ደረጃ እንዴት የሚለው ጥያቄን በተለያየ መንገድ ግፊት ስለሚኖረው የዚህ ሁሉ ኃይል በአንድ ድምፅ እኛ ታርጌት ቦታ ላይ እንደ ጎንደር ጥሩ ውክልና ይኖረናል ማለት ነው። ይሄን ለማድረግ እናንተ ዛሬ ጀምራችሁ ያላችሁ የብርጌድ አመራሮች፣ የክፍለ ጦር አመራሮች፣ የሻለቃ አመራሮች ያው ጠንከር እንድትሉ ለማለት ነው። አመሰግናለሁ። እጅግ በጣም ደስ ብሎኛል። እሺ ሌላ የሚዲያ ፕሮግራም አለ። ይሄ ሙሉ እንዳለ ተሰልፈን ወደ ሚዲያ ፕሮግራም እንገባለን። የኮሩ ነው። እኛ የአርበኞችን ጉዳይ ጨርሰን ወደ ኮሩ እንሄድ ነው። ሰዓት አጭር ሰዓት ነው ያለን። ስብሰባዎቻችን ቀጣይ ነው የሚሆኑ። አሁን ግን አስተያየት ግን ይቀበላል። በፊት ዳዋና አዳኝ ሀገር ከነበራችሁ አንድ ሰው መጀመሪያ አይደለም የነበረንን የበፊት ግንኙነትና የነበረንን ፍቅር ይገልጽልኝ ነበር ማለት ነው። በፊቱ ከመጀመሪያው እሺ ሙላት እሱ ትገልጽልኛለህ። ከዛ በኋላ ደግሞ አሁን በነበረን ስምሪት በመለያየታችን ምን አይነት ጉዳት ነበረ፣ አሁን ጥቅሙ ምንድነው የሚል ደግሞ በእናበበደም አንድ አስተያየት ፈልጋለሁ። እሺ እዚህኛው በኩል ደግሞ አንድ አስተያየት ሳጅ በቃ እሺ ሙላት ቀጥል። እሺ የድሩን ስለተሰጠኝ አመሰግናለሁ። ያው የመጀመሪያው እኔ ደስታ መግለጽ ነው የምናገረው። አርበኞች ክፍለ ጦር አንድ በመሆኑ የሁላችን ደስታ መስሎ ይታየኛል። እኔ በበኩሌ በጣም ከምንም በላይ ደስ ብሎኛል። ምን ለማለት ፈልጌ ነው? አርበኞች ክፍለ ጦር ሲመሰረት ሁለት ብርጌዶች በአንድ እንድንታገል ያደረግንበት ዱንያ ላይ ነው። ከጎንደርኛ ምኒልክ ብርጌድ ይዘን መተን አርበኞች ክፍለ ጦር ሊመሰረት ሶስት ብርጌድ ንጥላትና ነጣሴ ይዘውት መጥተው ዱንያ ላይ ተገናኝተን የመጀመሪያው ከእዝ በፊት ክፍለ ጦር ነው የተመሰረተው። ሁለቶች ብርጌዶች በጥምር ሲታገሉ ብርጌድ ያዋ ሙሉ አዳኛ ገርዛቆን ሲታገሉ ህዝብን አንቅተው ብዙ ታጋይ አፍርተን በአንድ እየታገልን በነበርንበት ክፍለ ጦር እንዲመሰረት ተደርጓል። ከተመሰረተ በኋላ ብዙ ጀግኖች ካገኘን በኋላ ወደ አርማጮ ከተሻገርን በኋላ በአንድ በሌላ ምክንያት አንዱ ክፍለ ጦር ከሁለት ሆነን ስንታገል ቆይተናል። ግን የሚገርመው ደስ ያለኝ ምን እንደሆነ ልንገራችሁ። ይሄን ሁሉ ታጋይ በየትኛውም ቀጠና ይሄን ሁሉ ታጋይ አፍርተን በአንድ ሆነን እንደገና ተገናኝተናል ማለት ነው። ይሄ የስራው ባህሪ ነው፣ ችግር የለውም።
በዚህ አጋጣሚ ግን እኛንን ማወቅ ያለባችሁ ሁላችን እና አባቶቻችን ነገ ሌላ ቦታ ሊቀመጡ ይችላሉ። በፊታችን ላይ ቁጭ ብለው ላይነጋገሩና ላናገኛቸው እንችላለን። እኛ ተረካቢዎች ነን። ተረካቢዎች እኛ ደግሞ ምን ማድረግ ያለብን ቅድም ሲባል እንደቆየው ሙሉ ዳኛ ገርጫቆ 44 እንዳዋ ሙሉ ጠገዴ ወልቃይት እስከ አርማጭሆ መተማ እስከ ቋራ ሁላ የሄዱ ወንድሞቻችን አላችሁ። ይሄን ሁሉ የሚያታግላል አርበኞች አጣና ዋሴ ዛሬ ክፍለ ጦር ነው። አጣና ዋሴን ክፍለ ጦር ጠርቶ ብርጌድ ለመጀመሪያ የመሰረት ነው። ቋስቁስ ብርጌድ እና ምኒልክ ብርጌድ እንታውቁት እኛ ነው መተን ተቀብለን ሰነደባ ተቀብለን ወስደን ዳዋ ላይ ብርጌድ ወክለን ይዘደናል። ይተይፋት አባቶቻችን ነው ለሻንቆ ሽባባው የመሰሉ አባቶቻችን ለስማቸው ይችላል የመሰሉ ወንድሞቻችን እነሱ የመጀመሪያ የትግል የመጀመሪያ እነሱን ገብረን ነው ይሄ ወንድሞቻችን ከዛ በኋላ ብናጣ ማለት ነው። አሁንም ቢሆን መጠንከርና ያለብን ዋናው እንደ ወታደር ጽናት ያስፈልጋል፣ ምክክር ያስፈልጋል። ይሄ ሙሉ በሙሉ ከዚህ በኋላ ቅድም በአንድ ሳምባ መተንፈስ አለብን። የመጀመሪያው ከመሬት ላይ ያለ ታጋይ እኔ በማውቀው የሚነገረው ፖለቲካ ሊገጥም የተዘጋጀ ወታደር እንዳለ እዚህ ላይ 100% አምናለሁ። እኛና እኛ ልንገጥም ማለት ነው። ሊያጋጥም ደግሞ የታገላለ ግን አልተሳካለትም። ይሸጥ ዛሬ ቅስሙ የተሰበረ አካላት ስለምናውቀው ማለት ነው። አሁን በዚህ ልክ ደግሞ ጥፋት ሊኖር ይችላል። ያን ደግሞ ወንድምን ሳባሉ እየተመካከርን አብረን እንድንቀጥል ነገ አንድ ክፍለ ጦር ብቻ ሆነን ልንቀጥል አይደለም ኮር መሆን እንችላለን። በጣም በርካታ ኃይል ነው ያለን። 14 ብርጌድ አለ። አንድ ክፍለ ጦር እንወልዳለን፣ ሁለተኛ ማለት ሶስተኛ እንወልዳለን። ኮር ራሳችን ችለን ስለምንሆን በዚህ ልክ ማመንና መረጋገጥ ስላለበት ማለት ነው። ስለዚህ መጠንከር ያስፈልገናል ወንድሞቼ። እዚህ መተዋወቃችን ማለት ይሄ ነው። እኔ በጣም እጅግ በጣም ደስ ብሎኛል። አመሰግናለሁ። እንደዚህ መሆናቸው ሌላ ሰው በማለት ገፍ ሲጠፍታቸው በጣም ያሳዝነኛል። እና ለዚህ ትግል ወደ አንድ መጣታችን በጣም ደስ ያለው ሰው እንዳለ አይቻልም። በጣም የከፋው ሰው እንዳለ ደግሞ ሰሞኑን እስከ መሻ ድረስ በመሄድ እኔ በደንብ አድርጌ ስከታተል ነበር። ስለዚህ እኛ የሚጠቅመን አንድነታችን ነው። አርበኛ ሲባል እኛ በጣም እንደ እኛ ቀጠና ለምሳሌ አርበኛ ሲባል በጣም ደስ ይለኛል። በጣም የድሮ ነውና አርበኛ በጣም ደስ ይለኛል። ስለዚህ ከብርሃኑ ራሱ እኛ ለመነጠር ብዙ የሚደክም ነበርና አርበኛ የሚለውን ነው ይዘን እየተጓዙ ጥላት እንኳን ቀጠናችን ቀጠናችን ውስጥ በላጋራ ይሱስ ከአዲስ አበባ ወደ ገምዞ ነው ቀጠናውን ዘለን ወደ ቋራ ድረስ የመራመድ ትንሽ ወከለሽ የቆየ ነው። ስለዚህ ይሄን ያህል ኃይል ይሄን ያህል ግን ይሄ ባንድ ተሰልፎ ሲሄድ ራሱ አይደለም ተዋግቶ ተሰልፎ ሲሄድ ጥላትሽ መጀመሪያ ግን ማራባ ፖለቲካ እየበታተለን ቆይታ በጣም ያሳዝናል። አሁን ግን ደግሞ ያውን ቀደሙ እንዳይደገም እኔ ጥያቄ አለኝ። ቢደገም ሲል ማለት ምን ይታወቃል? ፖለቲካ አሁን ቀደም የሰለጠቀ አሁን ምን ስለዚህ አደራ ለማለት ነው እንዳትከፋፍሉን። ለአባሉ ግን የዚህ የቀጠናው ባለቤት እኛ ነን። ከአሁን በኋላ መሞት የለም መቁሰልም አይኖርም። አብረን ተዋውደን ቦታው የትኛው ገዥ ነው የትኛው ያጓጋል የትኛው አያጓጋም የሚለውን ተቀላቅለን እንገባለን። ቀጠናው ዙሪያውን በየትኛው በኩል ውጤት እናመጣለን የሚለውን እኛ እናውቃለን። በዚህ ልክ እናንተ የምትሞቱት የምትቆስሉት እኛ የምንሞተው የምንቆስለውም ነገር አይኖርም። ኃይላችን ሰፊ ነው፣ ትጥቃችን ብዙ ነው። ያው ጥላትን ይዛ አድርገን ደግሞ ጥቁር አስፋልት እንይዛለን የሚል ነገር አለኝ። አንድ ለመምጣቱ በጣም ደስ ብሎኛል። አመሰግናለሁ። መልካም እድሉ ስለተሰጠኝ አመሰግናለሁ። ሻለቃ ዶሩ እንደረየስ አስተዳደርነ ዋና ካቢኔ ለሞላ ባላው እኔ በዚህ መድረክ ልለው የምፈልገው ደስታዬ ወሰን የለውም። ደስታዬ በእውነት ነው የምነግራችሁ። ከትግላችን አኳያ ወሰን የለውም፣ እጥፍ ነው። በአመራር ሲገለጽ እንደነበረው አንድ የሆነ ነገር መናገር እፈልጋለሁ። ወደ ጎንደር አንድነት ለመምጣት
እነ በለጠ ታደለና እነ ዶክተር ሻራው ጋር ስንሄድ አሻሚት ሻለቃ አንተነህ ወደ ኤርትራ ዶርብት ይላል። የዛን ጊዜ የገጠመንን ፈተና መድኃኒዓለም እና እኛ ነው የምናውቀው ማለት ነው። ተውሏል ተብሎ ተመሰከረ ማለት ነው። ከዚያ ላይ ይሄ አርበኛ ክፍለ ጦር መበተን ተወለ መከፈል ሳይሆን እንዲዋጥ ወይም ሲባል እንደነበረው እንዲበተን ታስቦ ነበር። እነማን ናቸው? እግዚአብሔር ይወቅላቸው። እገሌ ነው ብለን የምንጣለው የለም በክልላችን ማለት ነው። ምናልባት ደራጎኑ ብልጽግና ወደኛ እንደዚህ ተደምሮ ከመጣ እናስተግላለን፣ ችግር የለንም። የግል ባር ሲሆን ስለዚህ ይህን ፈተና ወጥተን ወደዚህ ለመደመራችን ለጠላቶቻችን አንበርክተናል። ለዚህ ምን ያስፈልጋል? ጽናት ያስፈልጋል። ጎበዝ መሰረት የሌለው ቤት፣ ጽናት የሌለው ትግል ባዶ ነው። በዚሁ ግን መንገዴን ከክፍለ ጦር በታች ከብርጌድ እስከ ሻለቃ እስከ መቶ እስከ ሻምበል ያላችሁ አመራሮች ወደ ክፍለ ጦር ለማዕደግ ወኔ ይኑረን፣ ታማኝነት ይኑረን፣ ፍቅር ይኑረን። ወታደሩ ችግር የለውም በእኔ እይታ አሁን ማለት ነው። ስለዚህ መደብ ላይ የሚቀመጥ ሰው እንዳይታጣ ብስል ከሱስም ከስካርም ከተለያየ አልባልታ ነገር እንጽዳ። ደስታዬ እጥፍ ነው። አመሰግናለሁ። ያው ሌላ ፕሮግራም ስላለን ወደ ፕሮግራማችን ልንሄድ ነው። ምናልባትም እዚህ የምታያቸው ያው አርበኞች ክፍለ ጦር እንዲሆን በጣም በርካታ ታጋዮችን ፈጥሯል። አጣና ዋሴ ከብርጌድ ክፍለ ጦር ሆኗል። ኢያሱ አለማየሁ ከብርጌድ ካራማራ ክፍለ ጦር ሆኗል። አርበኞች ነው የፈጠረው። ካራማራ ክፍለ ጦር፣ አጣና ዋሴ ክፍለ ጦር። ስለዚህ በማታገልም ተቋም በመስራትም እዝ በመስራት ድርጅት በመመስረት ቀዳሚ ነው። ነገር ግን ደግሞ ከመጀመሪያው ጀምሮ ስንታገል በጣም ብዙ ታጋይ አብሮን አለ። በህይወት የሌሉ አሉ ወንድሞቻችን። ነገር ግን ደግሞ እዚህ የምታያቸው እነ አቤ፣ እነ ዳኛው፣ እነ ሰፊው፣ እነ ዳሰው ሌሎችም እዚህ ውስጥ ያሉ በአዳኛ ሀገር በዳዋ ስንታገል በአርማጮ ብዙ ታሪክ የሰሩ አብረውን ከጀርባችን ሆነው ፖለቲካ ማይሸውዳቸው ዛሬ አብረው እንዳታድር ምንድነው ወያኔ ወይም ብልጽግና በባልና ሚስት አልጋ ላይ ያድራል ይባላል። አድሮ ጧት ይታያል ይባላል። ሳይታይ አድሮ ማለት ነው። ምን ማለት ነው? ፖለቲካ ሊለያየን ይሞክራል። እኔና ዳሰውን ሊለያየን ወይ ጭላትና ሰፊው ሊለያያቸው፣ እኔና የሻኖን ሊለያየን ይሞክራል። ኢብን የሚገርማችሁ ማሰሮ ችግር ገጥሞን እኔና ዳኛው ሊለያዩን ይደውላሉ ማለት ነው። ለዳኛው ደውሎ የሚሉት ሌላ ነው፣ ለእኔ ደግሞ የሚሉት ሌላ ነው። ለመለያየት ማለት ነው። ስለዚህ ይሄ ሁሉ ተቋቁመው አብረውን ከጀርባችን እየተከተሉ ያለውን ድል አስመዝግበናል። ለሁላችሁም አንድ ሞራል። ስለዚህ እዚህ ላይ መልእክቴ ምንድነው? ዋናው ማሰሪያው ፖለቲካ እንዳይሸውደን፣ ጓደኛህን አፉ በሚወጣው በሚሰራው ስራ እንጂ በሰው ወሬ እንዳጠሉ ጓደኞቻችሁን። ከጓደኛ ላይ መጥፎ አማርኛ አፈሙዝ ብታዞሩ ይሄ ነውር ነው። ፖለቲካ ሊለየን አይገባም። አንድነታችን ማጠንከር አለብን። ቲም አመራሩ ጋንታ አመራር ይሆናል። ጋንታ አመራሩ ኃይል አመራር ሻለቃ አመራር ይሆናል። ብርጌድ አመራር ክፍለ ጦር እያለ ይሄዳል ማለት ነው። ስለዚህ ሁላችሁም ነገ የዚህ መሪ የክፍለ ጦር መሪ ትሆናላችሁ። መጠንከር ነው። ምክንያቱም እኛ እንዲያውም ምን ብያለሁ ሰሞኑን ጡረታ የሚያስወጣ ቢሆን እኮ ፋኖ እኔ ጡረታ መውጣ ነበር ብያለሁ። ግን ማን ደሞዝ ይክፈለኝ? ማን ያወጣኝ ጡረታ? ደሞዝ የሚከፍለኝ ባገኝ ጡረታ መውጣ ነኝ። ደከመኛ። ነገር ግን እኛ ደክሞናል ብለን መበተን ሳይሆን ደግሞ ምን ማዘጋጀት አለብን? የሚረከብ ነገ ከነገ በኋላ ደግሞ እናንተ ናችሁ የምትጠየቁ፣ እኔ አይደለሁም። ከዚህ በፊት ለመጣው ግን እኔ እጠየቃለሁ ማለት ነው። ስለዚህ መረካከብ፣ ማደግ
ያለ ነው። ይሄን እናደርጋለን። ዞሮ ዞሮ ግን ምን ለማለት ፈልጌ ነው፣ በጣም እኛ ደስተኞች ነን። ምናልባት ከዚህ አንዳንድ ደቂቃ የምትናገሩት ካለ መርጥ አንዳንድ ደቂቃ ዳሶ እሺ ዳሶ ዞሮ እኔ መናገር የምፈልገው በጸጥታው ጉዳይ ነው። እንግዲህ አርበኛ ክፍለ ጦር እስካሁን ያው በየብርጌዱ ነው ስንናገር የነበረው። አሁን ግን መልዕክቱን ማስተላለፍ የምፈልገው ከአሁኑ ሰዓት ጀምሮ ማታ ብርጌድ መሪ ያለውን የሰው ኃይል እየያዘ በቀጠናችን በተሰጠነው ቀጠና እንዲሸፍን ነው። 12 ሰዓት ካለ በኋላ ቆፎ ቆሞ በኋላ መሳሪያ ቢወርድ እኛ አንጠየቅም። ይሄ መልዕክቴ ነው። ጥይትን በተመለከተ እንዳትፈቱ አንድ ሰኛ እንዳይደርስ ሌሎችንም ያው በተመሳሳይ ሊናገሩ ይችላሉ። ይሄ እንድታደርጉ ነው። ያው ሊታደራችሁ ለመግለጽ እንግዲህ ወደ 7-8 አመራር ገብቶታል። ያንን የሚሰሩ የመናገር ፈልገው ወደ አመራሩ ነው። ምናልባት ጉንፋን ይዞኛል። አመራር ማለት እንግዲህ ደስታው እንዳለ ሆኖ አሁን የሚጠበቅብን ስራ አለ፣ የሚጠበቅባችሁ ስራ አለ፣ ከእናንተ የሚጠብቀው ነገር አለ። በቅርብ ቀን ሪፎርሙ ተሰርቶ የክፍለ አመራሩ ዘመቻው የኃይል መሪ ማን ነው ብሎ እንዲሄድ አንድ ጥያቄ ነው። በሁለተኛ ደረጃ የተወሰኑ ቁስለኞች አሉ። እነሱን አመራር ታች ወርዶ እንዲሄድልን አባልን አንድ ማንጎ ገዝተን የመስጠት እድልና በአይናችን የማየት እድል እንዲኖረን የቤት ስራ ነው የምሰጣችሁ። አመሰግናለሁ። ይህ ነገር ተብሏል። እኔ ማለት የምፈልገው ከዚህ አብዛኛዎች ማታ ማታ የሚረብሹ ልጆች ካኛውን ለምሳሌ ካኛ ክፍለ ጦር አሉ። ስለዚህ የጥንቃቄ እናድርግና ባንተባብረን ቆፎ ማታ ማታ እኛ እንድንወጣ እንድንሆን ነው የምለው። ጥሩ። እኔ ስለተሰጠኝ አመሰግናለሁ። ያው ደስታው የሁላችን ደስታ ነው። አመራሮች ብዙ ገልጸውታል፣ መድገም አልፈልግም። በቅድሚያ ያው ማስታወቅ ካላችሁ መተዋወቅም ስላለብን የሻለቃ ብርሃኑ ነጋ ሲመራው ከነበረው አርበኞች ክፍለ ጦር ፖስት ብርጌድ ዋና አዛዥና የክፍለ ጦሩ ዘመቻ ነበር እስካሁን ማለት ነው። እና እኔ መናገር የምፈልገው እንግዲህ ይሄ ታጋይ ይሄን ያህል ታጋይ ከሁለት ተከፍሎ ቆይቷል። ወደ አንድ በመምጣቱ ይሄ ትልቅ ደስታ አመራሮች ሲገልጹ ቆይተዋል። እኔም መጨመር እፈልጋለሁ። ከዚህ በኋላ ግን አንድ ሆነን ቀጠናው የምናውቀው እኛ ነን። የፋይናንስ ችግርም ሊገጥመን ይችላል። ከእኛ ጋር እየተናበብን የጠላትንም እንቅስቃሴ የምናውቀው እኛ ነን። እንደ ቀጠና አብረን በአንድ በጥምር የከሌ ከሌ ሳይባል በአንድ ሳንባ እየተነፈስ አብረን የምናገኛትን እየተራጨን እንድንታገል፣ እንድንገል፣ እንድንሞት ነው እኔ ማሳሰብ የምፈልገው። ከዛ ባሻገር አንዱ ክፍለ ጦር ወደ አንዱ በዘራረግም ሆነ በተለያየ ለመሳብ የሚያስብ አካል ይኖራል። ጽናት ይኖረን ነው። ጽናት ይኖረን። እኛ በዘር ሳይሆን የምንታገለው በአቋማችን ነው። ካለንበት ላይ 9 መሰናክል የሚቀመን እስከምንሞት ድረስ ትግል ስለሆነ ጸንተን መገኘት አለብን ለማለት ነው። ደናገራችሁ አመሰግናለሁ። ብዙ ነገር እስከተባለ ድረስ ብዙ ነገር ማለት አንፈልግም። ለማንኛውም እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ነው የምፈልገው። ዘርዘር ባለ መንገድ ሀሳቡ በአርበኞች ከተገለጸ ድረስ ማለት ነው። መልዕክት እና ማሳሰቢያ ለመስጠት ፈልገው ግን በአንድ ጉዳይ ነው። አንድ ጉዳይ ምንድን ነው ካልና ያው ወታደር ስለሆነ የየራሳችን ባህሪ ዘንድ ስለመጣን ትንሽ ተጽዕኖዎች አሉ፣ ስጋቶች አሉ። ያ ማለት እያየን ነው በተግባርም ማለት ነው። ጓዱ የራሱን ጓድ በስካር መንፈስም ከግል ፍላጎት መነሻ ማድረግ አንዳንድ መስዋዕትነቶች እያየን ነው። ስለዚህ አሁን ደግሞ በተቻለ መንገድ ደግሞ ስለተጨመረ ስለበዛን እንደዚህ አይነት ርስቆች እንዳይኖር አንደኛ ቀድመን ዲሞክራሲን ነው ልምድ እንያዝ። ማን ናቸው የተጋጩት የሚለውን ነገር ሁሉም ሰራዊት፣ ሁሉም ሻለቃ፣ ሁሉም ብርጌድ አመራር
ባለቤት መሆን ይጠበቃል። የተጋጩ ሰዎችን መጀመሪያ ፊት ማዳረግ፣ ፊት ለማዳረግ ሁሉም ሰው መዘጋጀት አለበት። ሁለተኛ ይህ ማነው ይህ ግጭት ተንጠልጥሎ ወደ አመራር ብቻ መምጣት የለበትም። ተንጠልጥሎ ይህ አመራር በስራ ተወጥሮ የሚሆን ነው፣ በዘርፍ ነው። ስለዚህ የስራ ጫናዎች እየመጡ ነው ወደዚህ ማለት ነው። አንዳንዶችን ሳንሰራቸው ስለሚቀሩ ይልቁንም ለእናንተ የሚቀርቡና ለእናንተም የሚመች ስለሆነ እንደ ጓድ ገጽታችሁ መክራችሁ ከወዲሁ እያስተካከላችሁ እንድትሄዱ አደራ ማለት ፈልጋለሁ። ሌሎች ዝርዝር ሀሳቦች ግን ከፖለቲካ ስራ ጋር ከምን ጋር ስለተነገረ እሱም በደንብ ማጥናት መዘጋጀት፣ ያው መታገል ማታገል የሚለው ነገር መውሰድ አለብን ማለት ነው ፈልገው። አመሰግናለሁ። ሌላደራችሁ በጣም እንግዲህ ሀሳባችን ተሳክቷልኝ በጣም ደስ ብሎናል። የሚገርማችሁ አላቅናችን ምን ቢሆን ግን ለአንድነት ብዙ ይሄን አንድነት ለመስራት 4-5 ጊዜ ተሰብስበናል። እንግዲህ እንደዚህኛው ቀጠና አለንና እኔ ተወክለን 4 ጊዜ ማለት ነው ከዛ አመራር ጋር መኮራ አመራር ጋር እየተገናኘነ እኔ በጣም ትዳር ደስ ያለኝን ቀን ነው ያየሁት ማለት ነው። በጣም ማለት ነው። በቃ ሰሞኑን ሀሳባችን ተሳክቶ እንዲህ በመሆኑ ራሱ ትልቅ ደስታ ነው ያለኝ ማለት ነው። ስለዚህ የዛንም የዚህንም ጥያቄ ለማገናኘት በስልክም በምንም ያላደረግነው ጥረት የለም በግልጽ ነግራችሁ ማለት ነው። ስለዚህ ሁሉም ብዙ ነገሮችን እኔ ምስጢር አውቄያለሁ ልገርማችሁ ማለት ነው። መኮራ አመራር ሁሉ የተሸማቀቀበት ዝም ብዙ አልፈርም ያለበት በግልጽ ነገር የምንነጋገረው ስለሆነ ማለት ነው። ብዙ ችግሮችን አግኝቻለሁ። እኛ አንድ እንዳንሆን ትልቅ ስራ ሲሰራ የነበረ ሰው ሁሉ ተገኘ። በጣም ይገርም ማለት ነው። ስለዚህ እኛ ደግሞ እንድጥቅ አድርገን እንደዚህ ለመገናኘታችን በጣም ደስ የሚል ነገር ነው። ገና በስልክ ማለት ነው እንግዲህ አርበኛ ብርሃኑም እሱ ማለት ነው በስልክ ያሉት ነገሮች በስልክ ወዲያው ሚዲያችን ልቅ አደረጋል ማለት ነው። እኛን አክብሮ በአንድ ዚህ ሁሉ አንድነት ተፈጥሮ በመሄዱ ራሱ ወዲያው ለሻለቃ ማነው ለአርበኛ አንተነ ድውል ታረቅ ሳያበቃ ነገሩ ፍሚያው ሳያበቃ ራሱ በአንድ ስልክ ሁለቶችን አገኘው። የዛን ቀን እንዴ ደስታው ፍንቅል የቀረቡት ማለት ነው። ስለዚህ እንዲህ አይነት ታጋይ እያለ ባረባ ፖለቲካ እንዲሁ መቆየቱ ራሱ በጣም የሚገርም ነው። ስለዚህ አሁንም መብሰል አለብን ማለት ነው። ቅድም እንዳሉት እኔ ይሄው ነገም ተናስቻለው ጋር አርበኞች አስቻለው ጋር ተነጋግረን በሚመጥናችሁ መግባት አለብን ጥያቄ ያቀረብ ነው ማለት ነው። የሚመጥናችሁ ስላልሆነ ነው እስካሁን ድረስ እንዲያረጋችሁ ውክልና ያስፈልጋል። በቆሮም በዙም ቅድም ሲናገሩ ቆይተዋል ማለት ቅድም እነሱ መግለጽ የነበረባቸው ማለት ነው። ስለዚህ ትልቅ ችግር አለ። አሁንም የኛ የምናደርገው እነሱን ከፍ የምናደርጋችሁ እኛ ነን። በቃ ከፍ የምናደርጋችሁ የኛ ጥያቄ ነው መሰማት ያለበት ማለት ነው። ስለዚህ ታጋይ ናችሁ፣ መስራች ናችሁ፣ አባት ናችሁ። እነዚህ ሰዎች ደግሞ የሚመጥናችሁ ቦታ መግባት አለባቸው። የኛ ጥያቄ መሆን አለበት። እኛ አሁን በትክክል አስይዤዋለሁ፣ በእርግጥ አስይዘነዋል። ግን ደግሞ ሁሉም ግፊት መደረግ አለበት። ስለዚህ ብዙ ሴራዎች አሉ። ይሄን ሴራ ደግሞ መበጣጠስ ያለብን ደግሞ እንደዚህ አንድ ስንሆን ነው። በአንድ ቀን አንድ ሆነን እንኳን የተሰራው ስራ አላያችሁ። በጣም ደስ የሚል ነገር እኮ ነው፣ ጠላት እንዴት እንደሚሆን ማለት ነው። ስለዚህ በጣም ደስ ስላለኝ ነው። ጨርሰዋል፣ ብዙን ተናግረውታል። አመሰግናለሁ ብዬ ነው። ጥሩ እንግዲህ አንዲት ማሳሰቢያ ለሻለቃዎች በዚህ ተከዜ አባይ ዘውዱ ብርጌድና ብርሃን ማዘንጃ ሻለቃ ነው አይደል ተሳተፈ አውጀው። ስለዚህ በምርክ መልክ ድል አድርገዋል። ወደ 9 ክላሽ ማርከዋል፣ 1 ብሬንም ማርከዋል። ጥያቄ እያቀረቡብን ነው እንዳርበኞች። ስለዚህ ያኛው እንትን ብሎ በጉልበት እንትን ብለው ወሰዱብን ነው የሚሉትና ይሄንን እንትናቸውን ይኸው እነዳሰው ለአሴን ነሳቸዋሉ እና አበበ ለነሱ ጥያቄያችሁን አቅርቡ በደንብ ጽፋችሁ ማለት ነው። ከዛ በኋላ እኛ ከነሱ ጋር እንድንነጋገር ማለት ነው። ግልጽ ነው አይደለም? ምርቱን በተመለከተ ግን አንደዚህ በሁሉም ቦታ አርበኞች በሶስቱ ቦታ ላይ ተዋግቶ የድል ባለቤት በመሆኑ አንደዚህ ለራሳችሁ ሞራል ይሄን ለማለት ነው። ያው ወደ ተባረው ቦታ እሺ፣ እኛ እንመራለን። የሚዲያ እንትን አለ ምንድነው ምርኮኞችንና አጠቃላይ የኮሩ ነው። ቀጣ እንሄዳለን።
ቀረጻውን ኮር ነው የሚቀርጸው። ወደዛ ደርሰን ያው ወደ ሌላ ቀጣይ ስራችን እንሄዳለን። ያንኛው ሰልፍ ይጀምራል።